ለዘር ሳይፈጥሩ ጉድጓድ ውስጥ ቀርቷል ማለት ነው። ሃይማኖት ካሳሁን እምትባል የ9 ዓመት ህፃን በአዲስ ገቢዎች የጊዜያዊ መጠለያ በሚስራዳ ቅሊጣ ስር በሚተዳደር መኖሪያ ጊዜያዊ መኖሪያ መንደር በሰኩኒት አይሁዲት በሚቆጣጠረው የጊዜያዊ መኖሪያ መንደር ዘበኛ ባለው መንደር ሴኩሪቲ ካሜራ ባለው መንደር ውስጥ ታፍና ተጠልፋ በአሸባሪዎች ማለት ነው፣ በእስራኤላውያን አሸባሪዎች ተጠልፋ የህፃንነቷን ጊዜ በእናት አባት ጉኛ በእናት አባት እቅፍ ውስጥ የማደግ መብቷን ተነፍጋ በእናት አባቶቿ እጅ እና ከእናት አባቶቿ መሃል ማደጓን ተነፍጋ ድዝባዋ ጠፍቶ ቀርቷል። ነገር ግን ይህች ልጅ አድራሻዋ ጠፍቶ ቀርቶ አይደለም። እስራኤላውያን አሸባሪዎች፣ እስራኤላውያን ነፍሰ ገዳዮች፣ ነፍሰ በላዎች እንዳይጠየቁ ፍርድ ቤት የተባለው የዘረኛው ስብስብ ጋራንት ስለሆናቸው በፖሊስ ተቋማት ውስጥ ያሉ ባለጌ ፖሊሶች የእስራኤል ባለጌ ፖሊሶች መረጃ ስለሚያጠፉ ሴኩሪቲ ካሜራው እንዳይሰራ ተደርጎ ልጃችን ታፍና ተጠልፋ ይሄው ወላጆች የደም እንባ ያነቡ አሉ ማለት ነው። እንግዲህ ይሄ ምንድነው የሚያሳየው? የታወጀብን እወጃ የእድሜ ገደብ የለውም። የእድሜ ገደብ የለውም። ህፃናት በመኪና ተገጭተው በህፃናት ላይ አድሏዊ ፍርድ ተፈርዶ ገዳይ ነፃ ሄዳለች። ሟች ህፃን መሬት ውስጥ በስብሶ ቀረ። ህፃን በአደባባይ አሁን ባልኩት ደረጃ ታፍና ተወሰደች። ማን ነው ይህን ያደረገው? ማን ነው ይህን ያደረገው? አሸባሪ እስራኤላውያን፣ አሸባሪዎች፣ ነፍሰ በላዎች ማለት ነው። ስለዚህ ይህንን መከላከል ካልቻለን፣ ይህንን መታገል ካልቻለን፣ ይህንን መመከት ካልቻለን፣ ይህንን የትውልድ አደጋ ፖለቲከኞች የፖለቲካ ብቃት አለን ብላችሁ ከፖለቲካ ጉኛ ውስጥ ሄዳችሁ የተሸጎጣችሁ የሃይማኖት መሪዎች ነን ብላችሁ ሃይማኖት እያስተማራችሁ ያላችሁ በእውነትም የሃይማኖት አባት፣ የሃይማኖት አስተማሪ፣ የሃይማኖት አባት የሆናችሁ ነገር ግን በህዝብ በልጅ በትውልድ ጉዳይ ላይ የመጣውን ጉዳይ ግን ለመስራት የሰነፋችሁ ሰነፎች፣ ምንም በእኔ መንደር መሸማቀቅ ይልምታ የሚባል ነገር የለም። የሃይማኖት አባት፣ ሃይማኖት የሚመራ አባት፣ የህዝብ አገልግሎት የሚሰጥ አባት፣ የሃይማኖት አባት የሚመራው የሚጠብቀው በግ በተኩላ ሲበላ አላስበላም ይላል። ራሱን ወደፊት አድርጎ ለመስዋዕትነት ራሱን ያቀርባል። የሚመራው የእግዚአብሔር በግ የሚመራው ምእመናን በተኩላ ሲበላ አባት ይጠብቃል። አልባሳቱን ይዞ የአልባሳት የክብር ልብሱን ይዞ ከማህበረሰቡ ፊት ለፊት ተሰልፎ ማህበረሰቡን ከኋላ አሰልፎ አስከትሎ
ነገር እንዲቆም ይሄ ነገር በመንግስት ደረጃ ህግ ወጥቶበት የትኛውም ገዳይ የትኛውም ባለጌ ገዳይ ፖሊስ ባለጌ ገዳይ ይሁን ሲቪል ባለጌ ገዳይ ይሁን ከገደለ መጠየቅ አለበት የሚል ህግ የዘረኛው ስብስብ ፍርድ ቤት በሐቅ እንዲሰራ የማድረግ ኃላፊነት ነበረው የሃይማኖት አባት። ይህን በመስራት ሰነፎች የሆናችሁ የሃይማኖት አባቶች ምሁር ነኝ የምትሉ ምሁርነት በመጽሐፍ ብቻ የሚለካ የሚመስላችሁ የምሁር መሃይማን ሱፍ ደራቢዎች፣ ከራባት አሳሪዎች፣ ምሁር መሳዮች ምሁርነት የትውልድን አደጋ ማስቆም ምሁርነት ለትውልድ ጠንቅ የሆኑ ነገሮችን ለትውልድ ጠንቅ የሆኑ ሾዎችን እየነቃቀለ የሚጥል ሐሳብ ማምጣት በማህበረሰቡ ዘንድ እንዲሰርጽ ማድረግ ህብረተሰቡን ማቀናጀት ህብረተሰቡን ከፊት ሆኖ መምራት ነው ምሁርነት። ወላጅ አዎ መውለዱን ሁሉም በዚች ምድር ያለ የትኛውን ፍጡር ይወልዳል። የትኛውን ፍጡር ይወልዳል። ሰውን ይወልዳል። ሌላውም ሌላ ዘሩን ይወልዳል። የወለደውን ትውልዱን የሚነጥቅ ትውልዱን የሚበላ ትውልዱን የሚያጠፋ አደጋ በወለደው ልጁ በወለደው ትውልዱ ላይ የሆነ አደጋ ሲሰማው አደጋ እየመጣ እንዳለ ሲሰማው ዶሮን ብንወስድ የወለደችው ጫጩት ጭልፊት እንዳይወስደው የዱር እንስሳቶችን ብናይ ከነሱ በላይ የሆነ ሌላ የዱር እንስሳት እንዳይበላው ልጆቻቸውን ሲከላከሉ የቤታችን ሌላም እንስሶቹ የወለዱትን ትውልድ አደጋ እንዳይመጣበት አደጋ ያንጃበበውን በትውልዳቸው በወለዱት ትውልድ ላይ ያንጃበበውን አደጋ ለመከላከል አስፈላጊውን ጥረት ሲያደርጉ ይታያል ማለት ነው። አንዲት ውሻ የወለደቻቸውን የውሻ ግልገሎች እንዳይወስድባት ወይም እንዳይገልባት ፈርታ ወደ ልጆቿ የሆነ አደጋ እየመጣ እንዳለ በተሰማት ጊዜ ትጮሃለች። አራስ ውሻ ትባላለች። እንደውም ከነተረቱ እንደ አራስ ውሻ ትባላለች። ሌላ ብዙ ማሳያዎች አሉ። የኢትዮጵያ ቤተ እስራኤል ወላጆች ኢትዮጵያ እያላችሁ እያለን ልጅ እንወልዳለን፣ እናሳድጋለን፣ እንከባከባለን። ባህላችን ማልበስ፣ ማጠጣት፣ መዳር፣ መኳን፣ ማጫ መስጠት፣ ወግ ማድረግ እንዳይ ከአባትነት ከእናት ወይም ከሚታ ከወላጅ የሚጠበቀውን ነገር እያደረገ የመጣ ህዝብ እንደሆነ የሚካድ አይደለም። ብሎም ኢትዮጵያ ሃይማኖታቸውን ጠብቀው የነበሩ ቀደምት አባቶቻችን ሃይማኖቱን ሽሮ ለቆ ወደ ሌላ እንዳይሄድ ጋራ እየወጣ ቁልቁለት እየወረደ ሸንተረር እየተሻገረ በባዶ እግሩ ትውልድ ሲያስተምር የነበረው ያን ቅዱሱ ህዝብ ትውልዱን መርቶ እዚህ ሀገር ገብቷል። በእነዚያ በአባቶቹ ቅዱስና እየተመራና እየተጠበቀ ያደገው ትውልድ ሌላኛው ግን ከዚህ የገባው ምንድን ነው እየሰራ ያለው? ትውልዱን እየተከላከለ ነው። ለትውልድ በትውልድ ላይ የመጣው አደጋ እየመጣ ያለው አደጋ እስካሁን የነበረው አደጋ ቀጣይ ያለው አደጋ ይታየዋል፣ ታይቶታል፣ ይቆረቁረዋል፣ አይቆረቁርም። ይሄ አደጋ ነው። ይሄ ችግር ነው። ይሄ መከራ ነው። አንደኛ